ብዙ ጊዜ ያዘወትራሉ። ለምን ይህችን ቤተክርስቲያን እንደመረጡ ሊነግሩን ይችላሉ? ፕሬዝዳንት ፑቲን ይህች ቤተክርስቲያን ለኔ ልዩ ናት። የዳግም ውልደት ክርስትናን ያገኘሁባት ቤተክርስቲያን ነች። በግምት ከአንድ ወር ከ15 ቀን ገደማ አካባቢ በዚህች ቤተክርስቲያን ተጠምቄ የዳግም ውልደትን አግኝቻለሁ። እንድጠመቅም የረዳችኝ እናቴ ነች። እናቴ አሁን በህይወት የለችም። በቅርብ ጊዜ አካባቢ አርፋለች። ስርዓተ ቀብሯም የተፈጸመው በዚህች ቤተክርስቲያን ውስጥ ነው። ከዚህች ቤተክርስቲያን ጋር የጠበቀ ግንኙነት አለኝ። ውድ አድማጮቼ፣ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የራሺያ ኦርቶዶክስ ሃይማኖት ተከታይ ሲሆኑ የራሺያ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ጋር የእምነት አስተምሮ ላይ ብዙ ልዩነት አለው። ልዩነታቸውንም ለማንሳት ያስፈለገኝ በራሺያ ኦርቶዶክስ የእምነት የዳግም ውልደት ጥምቀት ስላለና ፕሬዝዳንት ቭላዲሚር ፑቲን የዳግም ውልደት ጥምቀት እንደተቀበሉ ስለተናገሩ ብዙ ሰዎች ኦርቶዶክስ ሃይማኖት ሁሉ አንድ አይነት የእምነት አስተምሮ ነው ብለው ስለሚያምኑ ልዩነታቸውን ለማንሳት ፈልጌ ነው። በልዩነቶቹ ላይ ያለውን አስተምሮ እንደ ጌታ ፈቃድ በሌላ ጊዜ አብረን የምናየው ይሆናል። ስለ ጎግ ማጎግ ሩሲያ ነች እስራኤልን የተወጋውና የእስራኤልን ጠላቶች የምትረዳው ራሷ ራሺያ ነች የሚለውን የተሳሳተ መረጃ ለዓለም የሚያሰራጩት ራሳቸው አሜሪካኖች ናቸው። ይህንን እውነት አሜሪካም እስራኤልም ያውቁታል። የመጨረሻው ዘመን የአዲሱ የዓለም መንግስት ኒው ወርልድ ኦርደር ራዕይ አስፈጻሚ የሆነው የአሜሪካው ፕሬዝዳንት ኦባማ ሙስሊም ሲሆን እስልምና በዓለም ላይ ተሰራጪ እምነት እንደሆነም ባንደበታቸው አስረግጠው ተናግረዋል። እሳቸውም የመጣውትም ሃይማኖቱን በደንብ ከሚያስጠብቅ ከሙስሊም ቤተሰብና ሃይማኖት ነው ይሉናል ኦባማ። በስተመጨረሻም ቅድሚያ የሚሰጡትም ለእስልምና ሃይማኖት እንደሆነ ተናግረዋል ፕሬዝዳንት ኦባማ። የፕሬዝዳንት ኦባማ ለምርጫ ቀስቀሳ ሲጠቀሙበት የነበረው ምልክት ወይም ሎጎ በስተ ምስራቅ ፀሐይ ስትወጣ የሚያሳይ ሲሆን ይህ ደግሞ በሙስሊም እምነት መሰረት የሙስሊም አዳኝ የሚመጣው በስተ ምስራቅ ከፀሐይ መውጫ ነው የሚሉ ታላቅ